የሆነ ቦታ ላይ ስለ ልምድ ማካፈል ስታወሪ ሰማሁሽና እንደውም በነፃ ካውንስሊንግ የምንሰጥበት ፔጅ ነው። አስቡና ራሳችሁን መደበቅ አቁሙ። አባት መሆን ምርጫ ነው፣ እናት መሆን ምርጫ ነው። የሙያና የህይወት ታሪክ ለብዙዎች ልጆችና ወጣቶች መጨረሻ ኤግዛማችን ሲደርስ በቃ ጭንቀት እናታችን ላይ ወጥቶ ወይኔ በቃ ወደኩኝ ከዚህ በኋላ ልምድ መሆን ይችላል ብለሽ ታስቢያለሽ ዶክተር? አንተ ያለፍክበትን ህመም ሰዎች ሲነግሩ የሚቀል ነገር አለ። ብድግ ብዬ እኔም ተነስቼ እኔም ሼር ማድረገው ኤክስፒሪየንስ አለኝ። ወይ ጥራዝ ነጠቅ የሆኑ ነገሮችን ሶሻል ሚዲያ ላይ በጣም እናያለን። ለምንድን ነው እስቲ ንገሪኝ ከዚህ ጀምር። በመታየታቸው ውስጥ እንዴት ትውልድ እንገነባለን? የአንድ ሰው ልምድ ለሌላ ሰው እኔ እኮ እንደዚህ ሆኜ ነበር እንደዚህ ባለማየቴ ይሄ ሆነ ሲል እነሱ ኤምፓቲ ይሄ ሀዘኔታ ሳይሆን በአንድ ሰው ጫማ ውስጥ ሆኖ የዛን ሰው ህመም መረዳት። የእድሜ ጋፕ ሊኖር አይገባም። ብዙ ነገሮች ያከናወነ ሰው ሊሆን አይገባም። ስለ አንድ ሽማግሌ፣ ስለ አንድ ጦጣ፣ ስለ ተለያዩ ነገሮች ታሪክ እንሰማለን አይደል? ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው በጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ሳምንታዊው ልዩ የቴሌቪዥን መርሃ ግብራችን ነው። በዛሬው መርሃ ግብራችን ከመንፈሳዊ እይታዎች ደግሞ ወጣ ብለን የስነ ልቦና አማካሪ ዶክተር የሆነችው ከዶክተር ቃል ኪዳን በቀለ ጋር ቆይታ አድርገናል። ቆይታችን የሚሆነው ልምድ ማካፈል ለሰው ልጅ ምን ይጠቅመዋል የሚለውን በልምድ ማካፈል ጉዳይ ዙሪያ በደንብ አድርገን እናወራታለን። እንግዲህ ዶክተር ቃል ኪዳን ማናት፣ የምታካፍለንስ ነገሮች ምንድናቸው የሚሉትን አብረን ቆይታ አድርገን እንከታተላለን ማለት ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣዬ ነው። አብረን ቆይ። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆየኝ። ጥሬና ክብረሽ ስለመጣሽ በጣም አመሰግናለሁ። እኔም አመሰግናለሁ። ዛሬ እንግዲህ ያው በ2018 ብዙዎቻችን ሰው እንዲያደርገው የምፈልገው ነገር ልምዶቹን ቢያካፍል ውድቀቱንም ከፍታውንም ቢያካፍል ብዬ አስባለሁኝ እና እሱንም በደንብ አድርገሽ እንድትነግሪኝ ስለምፈልገውና ከዛ በፊት ግን ዶክተር ቃል ኪዳን ማናት፣ የት ነው የምትሰራው የሚሉትን ነገሮች እባክሽ ወደ አንቺ ላድርገው። ዶክተር ቃል ኪዳን በቀለ እባላለሁ። በወልቂጤ ዩኒቨርሲቲ የአእምሮ ሕክምና ስፔሻሊስት ሐኪምና ረዳት ፕሮፌሰር ነኝ። ከዛ ውጪ በግል ፍቅረ ሰላም ጀነራል ሆስፒታል፣ ኒውክለስ ጀነራል ሆስፒታል እንዲሁም ሜድስታር ኢንተርናል ሜዲሲን ስፔሻሊቲ ክሊኒክ ፓርት ታይም ሳይካትሪ ሰርቪስ ሰጣለሁ። ከዛ ውጪ ሜንታል ሄልዝ ፎር ሄልዝ ፕሮፌሽናልስ የሚል ፕሮጀክት አቋቁመናል። በአማርኛ እየነገርሽን እኔ ራሴ አላቃቸውም አንዳንዶቹ። ሜንታል ሄልዝ ፎር ሄልዝ ፕሮፌሽናልስ የሚለው የአእምሮ ሕክምና ለጤና ባለሙያዎች በስራችን ምክንያት አብዛኛው ጫና ስለሚኖርብን ይሄ የስራ መሰልቸት፣ መድከም ወይም ለድብርት የመጋለጥ እድላችን ከፍተኛ ስለሆነ እሱን እርስ በርስ ቬንት የምናደርግበት ያለንን ችግር የምናወራበት ፔጅ እንደውም በነፃ ካውንስሊንግ የምንሰጥበት ፔጅ ነው። እሱን እንደ ኮንሰልታንት ሆኜ ያገለግላለሁ። አሁን ከረንትሊ ባለው ሁኔታ ምክንያት ኦንላይን ያለው ፔጃችን እየሰራ አይደለም። ያው ድጋሚ ለመምጣት በ2018 እንግዲህ እየታገልን ነው መልሰን። እንግዲህ ይህን ይመስላል እስካሁን ያለኝ የስራ ሁኔታ። በጣም ጥሩ ቃልዬ። የሆነ ቦታ ላይ ስለ ልምድ ማካፈል ስታወሪ ሰማሁሽና በልምድ ማካፈል ጉዳይ ዙሪያ በምን ሙያ ውስጥ የሆነ አበርክቶ የነበራችሁ ሰዎች ልምዳችሁን አካፍሉ፣ ታሪካችሁን ጻፉ፣ ወይንም ይጻፍላችሁ ስትባሉ ከትህትና የተነሳ እኔ ምን ሰራሁና ብላችሁ ራሳችሁን አትደብቁ። ትውልዱን አርአያ መስፈንጠሪያ ነጥብ ዓላማ ታሰጡታላችሁ። ስለዚህ የምታወሩትና የምትጽፉት ስለ ራሳችሁ በመሆኑ ይሉኝታ ቢጫናችሁም የእናንተ የሙያና የህይወት ታሪክ ለብዙዎች ልጆችና ወጣቶች ኢንስፓይሬሽን ወይንም ንሸጣ ምንጭ እንደሆነ አስቡና ራሳችሁን መደበቅ አቁሙ ብለሽ ስትናገሪ ሰማሁኝ። ለምንድን ነው እስቲ ንገሪኝ ከዚህ ጀምር። ይሄ ንግግር መዝገበ አእምሮ የሚለው መጽሐፍ
በተመረቀበት ለት መሰነድ ጥቅሙ ምንድነው? ሰዎች አውቶባዮግራፊ መጻፍ ያለበት ለምንድነው? ሳይኮሎጂካሊ ምን ቤኔፊት አለው? የሚል ጥያቄ ተጠይቆ ነበር። ሶ ያው እንደምታውቀው አሁን የሶሻል ሚዲያ ዘመን ነውና ሁሉም ሰው እየወጣ የራሱን ኤክስፒሪየንስ ያወራል። ይሄ እንደዚህ ነው፣ ይሄ እንደዛ ነው ይላል። ግን የምር ኢትዮጵያ ውስጥ ደግሞ አስተውለህ ከሆነ በጣም የሚያውቁ ሰዎች፣ በጣም ብዙ ስራ የሰሩ ሰዎች ኢቭን ታሪካቸውን ለመጻፍ ስንፈልግ የማናገኝበት በጣም ብዙ ነገር አለ። እንደ ትንሽ ምሳሌ እንኳን ብታየው ለምሳሌ መጽሐፍ ቅዱስ ላይ ያሉ ታሪኮች ባይቀመጡልን ምን እናቅ ነበር? እነዚህ ታሪኮች ውስጥ ነው። አሁን ለምሳሌ ቅድምም እያወራን ነበር ስለ ኢዮብ ታሪክ አይደል? ያን ያክል ህመምን አይደል እግዚአብሔር ሰጠ እግዚአብሔር ነሳ የሚለውን ለሁላችንም ፖሲብል ምንም ነገር ሊያጋጥመን እንደሚችል የምናየው በዛ ታሪክ ውስጥ ነው። ስለዚህ ያኛው ታሪክ ከነበርንበት ዘመን አሁን ካለንበት ዘመን በጣም ብዙ የራቀ ሊመስል ይችላል። ስለዚህ አሁን ደግሞ በእግዚአብሔር ቤት ውስጥ እየኖረን ሁላችንም የሚያጋጥሙን የራሳችን ታሪኮች የራሳችን በጣም ከባድ ነገሮች ይኖራሉ። እነዛን ስናልፍባቸው ኤክስፒሪየንሱን አይተን ሪፍሌክት የምናደርግበት እንዲህ ቢሆን መልካም ነበር፣ ይሄኛው ከባድ ነው፣ ይሄኛው እንደዚህ ቢሆን ብለን የምናየውን ነገር ለሰው ብናጋራው ትምህርት የሚሆን ነገር ነው። ግን ሰዎች አንዳንዴ ወደ ራሳችን አናይም። ሁሌ ወደ ውጭ አይተን ያ ሰውዬ እኮ ጠንካራ ነው፣ ይሄ እንደዚህ ነው ብለን ነው የምናስቀምጠው። ስለዚህ እየረሳ ነው ያለ ነው ወይም ደግሞ ለሰዎች እየፈቀድንላቸው ያለ ነው እውነተኛ ኤክስፒሪየንስ፣ ይሄ ትክክል የተመዘነ ለልጆቻችን ይሄ ሮል ሞዴል ሜንተር መሆን የሚችሉትን ሰዎች ታሪክ ሳይሆን ሱፐርፊሻል የሆኑ እውነተኝነት የጎደላቸው ማንነታቸውን ወይ ጥራዝ ነጠቅ የሆኑ ነገሮችን ሶሻል ሚዲያ ላይ በጣም እናያለን። ስለዚህ ያ ደግሞ ማንነታችንን እያሳጣን ነው። ልጆቻችን እንደዚህ በሆን ብለው የሚመኙት ወይም ይሄ እያንዳንዱ የምናስቀምጣቸው መጽሐፎች ታሪኮች ኮሌክቲቭ አንኮንሽስ የሚባለው ይሄ እንዴት ነው አማርኛው አንኮንሽስ ማይንዳችን አለ አይደለ? እዛ ውስጥ የሚቀመጡ ታሪኮች አሉና ስንሆን ልክ ትዝ ካለ ንግግሩ ላይ ተረት ተብሎ ሲነገረን ስለ አንድ ሽማግሌ፣ ስለ አንድ ጦጣ፣ ስለ ተለያዩ ነገሮች ታሪክ እንሰማለን አይደል? ከዛ ታሪኩ ላይ ምንድነው ልጅ ሆነን ወይ እቺኛዋን ጦጣ እንደ ጦጣዋ ተንኮለኛ ልሁን ማለት ምርጫ ነው አይደለ? አባት መሆን ምርጫ ነው፣ እናት መሆን ምርጫ ነው። ስለዚህ ጭንቅላታችን ውስጥ እያንዳንዱ የምንሰማቸው ታሪኮች የሚያስቀምጡት ስትራክቸር አለ። ስናድግ ይሄን ብንሆን የምንለው ሮል ሞዴልም ስታይ ልጅ ሆነ እንትናም በሆን ስትል ሙሉ ለሙሉ ኮፒ አድርግ ያንን ሰው መሆን ሳይሆን ከዛ ውስጥ የምትማረው ኤክስፒሪየንስ ነው ማለት ነው። ስለዚህ ይሄንን እንዴት አድርገን ትክክለኛ ሰዎች የሚታዩበትን መንገድ መፍጠር እና ሰዎች ደግሞ መታየታቸው ልክ ይሄ ባህሉን መታገል ሂዩሚሊቲን ወይ ሃምብል መሆናቸውን መሸርሸር ሳይሆን በመታየታቸው ውስጥ አንደኛ ፈጣሪያቸውን በእነሱ ላይ የሰራውን ነገር መመስከር እንደሆነ እዚህ ጋር ያለሁት እግዚአብሔር ስላደረገልኝ ነው፣ ይሄን ከባድ ጊዜ ያለፍኩት በዚህ መልኩ ነው። ስለዚህ ያንን ዕውቀት የሰጠህ ማን ነው አይደለ? ይሄንን ሂዩሚሊቲው ትህትናው እኔ ያረኩት እኔ እችላለሁ እንዲህ ስላሰብኩኝ ይሆንልኛልም አይደለም። ስለዚህ በዛ መልኩ እንዴት ነው እነዚህ ሰዎች መተው መታየት ያለባቸው? በመታየታቸው ውስጥ እንዴት ትውልድ እንገነባለን? እንዴት ሰዎችን እናስተምራለን ከሚለው ሐሳብ አንፃር ነው። በጣም ጥሩ። እንደው የአንድ ሰው ልምድ ለሌላ ሰው ልምድ መሆን ይችላል ብለሽ ታስቢያለሽ ዶክተር? እስቲ አንተ ልጠይቅ። የሆነ ሰው አይተህ ኦኬ ላይ ከዚህ በኋላ እንደዚህ ያደርጋለሁ ብለህ ታውቃለህ? አውቃለሁ፣ በእርግጥ አውቃለሁ። ስለዚህ ልምድ ስንል አሁን ለምሳሌ ምን ልበል መሰለህ፣ ምግብ ስታጎርስ አይተህ ታውቃለህ? እንዴት ነው የምትሆነው? ልክ ሳጎርስ ወይ እኔ እየበላሁ አይደለም ግን አፌን ከፍታለሁ ምናምን። ሰው ሲጎርስ ወይ እንደዚህ ስትል ሰው አብሮ እንደዚህ አፉን ይጠርጋል አይደል? ስለዚህ ሚረር ኒውሮንስ የሚባሉ አሉ ጭንቅላታችን ውስጥ እና ምንድነው የሚሆነው? አንተ አሁን ታሪክህን ስትነግረኝ ጭንቅላቴ እኔ ጋር እየተፈጠረ እንዳለ ነው የሚያስበው እና መፍትሄ ለመፈለግም የሚሞክረው። ስለዚህ አንተ የምትነግረኝ ታሪክ ውስጥ ችግርን፣ ደስታን፣ ሀዘንን ሙሉን እኔ ጋር እንደሚፈጠር አድርጌ ኤክስፒሪየንስ አደርገዋለሁ ማለት ነው። ያ ኤክስፒሪየንስ እሳት ውስጥ ሳላልፍ በፊት እሳት ውስጥ ማለፍ ያለውን ፔን እንድገነዘበው እንድረዳው። ስለዚህ ወደፊት ልክ የሆኑ ነገሮች ሲያጋጥሙኝ እንደ አዲስ እኔ ብቻ ነኝ እዚህ ምድር ላይ እንደዚህ ሆንኩት፣ እኔ ጋር ብቻ ነው ይሄ የሚፈጠረው የሚለውን ሳይሆን የመፍትሄ መንገድ እንዳስብ እንድማር ያደርገኛል። ስለዚህ እያንዳንዱ ኤክስፒሪየንስ
የሚጠቅም መንገድ አለው ግን የሚጠቅመው በምን አይነት መልኩ ቢነገር ናሬት ቢደረግ ወይም ቢቀመጥ ነው because experience ብቻውን አይደለም የሚጠቅመው experience ላይ ያለው ሪፍሌክሽን አይደለ መቸገር በቃ ችግሩን ብቻ ማውራቱ ላይ ጠቅም ይችላል ግን በዚህ ችግር ውስጥ አለፍኩኝ ይሄን ችግር ሳልፍበት ግን እንደዚህ አይነት ነገሮችን አየሁበት ከዚህ ውስጥ ይሄንን ልምድ ወሰድኩኝ ከዚህ ውስጥ ደግሞ ይሄኛው ቢሆን መልካም ነው ለወደፊት እንዲህ ቢሆን ብዬ ተመኘው የሚለው ነገር ነው ትምርት ሆኖ የሚቀጥለው ማለት ነው ስለዚህ እያንዳንዱ ሰው ያለው ኤክስፒሪየንስ ስንል በኤክስፒሪየንስ ውስጥ ለምሳሌ የህክምና ትምህርት ቤት ስንገባ ካስታወስክ ልክ ፍሬሽ ሆነ ስትገባ ሰከንድ ይሮች ሰርድ ይሮችን ሄደን እንጠይቃቸዋለን ኤክስፒሪየንሳቸውን አይደል ልክ ደግሞ ኳሊፊኬሽን 5ኛ ዓመት ላይ የመጨረሻ ኤግዛማችን ሲደርስ በቃ ጭንቀት አናታችን ላይ ወጥቶ ወይኔ በቃ ወደኩኝ ከዚህ በኋላ ብለህ የምታስብበት ቀን ማለፍ እንደሚቻል ወይ ደግሞ በቃ እቺም ታልፋለች የሚለውን ከማን ነው የምታየው ቀድመው ካለፉ ሰዎች ነው አይደለ ስለዚህ የእያንዳንዳቸው ሰዎች ኤክስፒሪየንስ ካንተ አሁን ካለበት ስሜት ጋር ምናምን ሊለያይ ይችላል ግን እነሱ ያለፉበት መንገድ ለምሳሌ እስቲ ቤተክርስቲያን ሄድ እና ጸልይ በቃ ተወውና ደግሞ ወይተኛ የሚል ሰው አለ ወይ ምግብ ወይ ደግሞ አካር ስፖርት ስራ ሁሉም ሰው ለራሱ የረዳውን ኤክስፒሪየንስ ይነግራል ከዛ አንተ ደግሞ ከዛ ውስጥ መርጠህ ለኔ የምትለውን ትወስዳለህ ገብቷል አይደል ስለዚህ ኤክስፒሪየንስ የምትለዋ ሪፍሌክት አድርገንባት የምናመጣው ለውጥ አለ እና ደግሞ ዘመን ይለያያል ቦታ ሁኔታ ባህል ይለያያል ስለዚህ እያንዳንዱ ሰው ያለው ኤክስፒሪየንስ ካለው ዘመን ካለው ሁኔታ አንፃር እንዴት አድርገን ብንጠቀመው የተሻለ ነገር እንፈጥራለን ስለዚህ ያው የእያንዳንዱ ሰው ኤክስፒሪየንስ ሼር መደረግ ይችላል ማለት በትክክለኛው መንገድ ከመጣ እሺ ጠቃሚ ነው ማለት ነው እሺ እንደው ሰው አሁን ወደ አንዳንድ ሰዎች ልምድ ስንመጣ የትኛው ልምድ እንደ እንትኑ ቢሆንም የትኛው ልምድ ጠቃሚ ነው ተብሎ ሊታሰብ ይችላል እንደው ሰሌክት እንኳን እናድርገው ቢባል ይሄ ልምድ ሊሆን ይችላል የወደቀበት የተነሳበት ሊሆን ይችላል የትኛው ልምድ ጠቃሚ ነው ከልምዶች አንፃር ስለ ቴስቲሞኒ አሁን ስታስብ ብዙ አሁን የቲቪ ሾዎች ማየት ይችላል የቲቪ ሾው ላይ ብዙ ሰው የሚያየው ምን አይነት ፕሮግራም ይመስላል የሰው ታሪክ ምን አይነት ታሪክ ምን ይሄ ምንድነው የሰው ምስጢር አይነት ነገር እንደዚህ አይነት ይወዳል ሰው አይደል ስለዚህ ምንድነው አሁን ዘመኑ ብዙ ጊዜ የሚያቀርብልን ነገር ሱፐርፊሻል ይሄ የተብረቀረቀ ነገር ነውና ሰክሰስፉል ሆንኩኝ ወይ ሆነ ትልቅ ደረጃ ደረስኩኝ የሚሉ ሰዎች ስትራግላቸውን አይነግሩም ወደቅ መነሳታቸውን ሳይሆን ላይፍ ኢዝ ፐርፌክት እዚህ ጋር ደርሻለሁ እኔ እችላለሁ ምናምን የሚለው ነው ግን ለሰው ልጅ ያኛው እንዴት ነው እኔ ብቻ ነኝ እንደ ባዶ ነው እኔ ብቻ ነኝ እንደዚህ የሚሰማኝ የሚላ አይነት ጥያቄ ይፈጥራል ስለዚህ ሰው ማየት የሚፈልገው ለምሳሌ እንዴት ሰው ተቸግሮ ከዛ መነሳቱን ስለዚህ ተስፋ የምታደርገበትን ሬዚሊያንስ ይሄ በከባድ ነገር ውስጥ ያለፍክ ጽናት ጠንክራ መቆም ትግስትን የምትማርበት ታሪክ ስለዚህ ፕሮብለም ሶልቪንግ ስኪል ያለ አሁን የሆነ ነገር ሲፈጠር ምን አይነት መንገድ ልታሰብ ይችላል ሁላችንም እኩል አይደለም ስኪላችን አይደለ አንዳንድ ሰው የሆነ ከባድ ነገር ሲመጣበት ድፍን ይልበታል እና ማሰብ ይከብደዋል ግን ያ ችግር እኔ እኮ እንደዚህ አልፍ ያለው ስትል ለካ እንደዚህ መደረግ ይችላል ለካ ይሄ መንገድ ነው ብሎ እንዲያስብ ስለዚህ የተለያየ ታሪክ ውስጥ ልንሆን እንችላለን ግን ደግሞ ለሰው ተስፋ የሚሰጥ የሚያጠነክር መንገድ የሚያሳይ እና ላይክ ትምርት የሚሆን ለምሳሌ ያለፍኩበት መንገድ ውስጥ ምንድነው በጣም ጠጪ ነበርኩኝ ወይ ሱስ ውስጥ ተዘፍቄ ነው ኖርኩት ሲለ ሂድና ሱስ ተጠቀም ይያለ አይደለም ያ ሰው ስለዚህ ስቶሪውን እንዴት ነው የምናየው ኦኬ ከዚህ መውጣት ይቻላል አንድ ነገር ነው ሁለተኛ ደግሞ ያ ሰው እግዚአብሔር ረድቶኝ ከዚህ ውስጥ ወጣሁኝ ይሄ ህይወት ጨለማ ነበር ለኔ ካለ እግዚአብሔር በምንም ነገር ውስጥ ገብቶ ሊረዳህ እንደሚችል ታይበታለህ ማለት ነው ስለዚህ ስቶሪዋ ብቻዋን አይደለችም ይሄ ወይም ኤክስፒሪየንሷ ብቻዋን ሳትሆን ኤክስፒሪየንሷ በሰው ህይወት ውስጥ ምን አይነት ነገር እንዳመጣችና ለሌሎች ሰዎች ምን አይነት ትርጉም ልትሰጥ እንደምትችል ካሰብከው ምንም አይነት ታሪክ ሊሆን ይችላል ማለት ነው በጣም ጥሩ ነው ከዚህ ጋር ተያይዞ አንድ ሰው
በሱስ ውስጥ መዘፈቁ በቃ ለሱ እንደ ትልቅ ሰክሰሱ ወይንም ደግሞ እንደ ምቾት ኮምፎርት ዞኑ ሆኖለት ለሌላ ሰው በቃ ይሄንን እኮ ብታደርግ በቃ ጥሩ ነው ከዚህ እንትንም ልትወጣ ትችላለህ ሊል ይችላል። አንድ ሰው ሲጠጣ ራሱን በመጠጥ ውስጥ ሲደብቀው በሱስ ውስጥ ሲደብቅ ካሉበት ጭንቀቶች ምናምን ለጊዜውም ቢሆን እንትን ሊል ይችላል። ይሄ በስነ ልቦና አረዳድ እንዴት ነው የምንመለከተው? ስለዚህ አሁን ሱሱ መደበቂያው ነው። መቼም አሁን ጠጪ መሆን ወይ ደግሞ የሆነ ሱስ ውስጥ መዘፈቅ እንደ አንድ ድርጊት እንደ ባህሪ ካየነው ያ ባህሪ ያለ ምክንያት አይመጣም አይደለ? ስለዚህ ያ ባህሪ የመጣው ስሜትን የሆነ የሐዘንን፣ የጭንቀትን፣ የፍርሃትን ወይ የብቸኝነትን ያንን ነገር ለመርሳት ነው ብለን እናስባለን አይደል? ሶ ያ ሐሳብ ከምንድን ነው የመጣው? ለምሳሌ ይሄ ልጅ አባቱ ሲጠጣ አይቶት ይሆን መጠጣት ጀመረው ወይስ ሌላ መንገድ የሚያሳየው ሰው ጠፍቶ ይሆን? ስለዚህ እሱ የሚያውቀው መንገድ ያንን ብቻ ነው። እኛ ደግሞ ኤክስፒሪየንስ ስንሰማ ያንድ ሰው እውነትና ያንድ ሰው ሪያሊቲ ያንድ ሰው የህይወት መንገድ ያለፈበት መንገድ ሙሉ ለሙሉ እውነት ነው ብለን አይደለም መጀመሪያ የምንጀምረው። ስለዚህ ኤክስፒሪየንስ ሲባል ለዛ ነው ብዙ ሰው ኤክስፒሪየንሱን ይንገረን ስንል ያንተ ኤክስፒሪየንስ ምንድነው? ስትጨነቅ ምን አደረክ? ምን ጠቀመ? እሺ ስለዚህ የዚህኛውንም የዛኛውንም መውሰድ መቻል አለብን ማለት ነው። ስለዚህ ከዛ ውስጥ ደግሞ ምንድን ነበር ጠቃሚ የነበረው? ምንድነው ጎጆ የነበረው? ስለዚህ ይሄን ሰውዬ መልሰን የምንጠይቀው እሺ ስለዚህ ሱሱን ብጠቀም የሚሰማኝን ስሜት እረሳዋለሁ ወይ ጥሩ ስሜት እንዲሰማኝ ይሆናለሁ ካለ እሺ ስለዚህ ምን አገኘህበት? ምን ያህል ሰዓት ነው በዚህ የምታሳልፈው? ምን ያህል ብር ታጠፋለህ? ስራ ላይ አሁንም ኢፌክቲቭ ነህ ወይ እንደ ድሮ? ከማህበረሰቡ ጋር ያለ ግንኙነትስ? ስለዚህ ከዚህ ኤክስፒሪየንስ በህይወት የምትፈልገውን ነገር አግኝተህበታል? ከፈጣሪ ጋር ሞር የተሻለ እንድትቀርብ ነው እንድትርቅ ያደረገ? ከሰዎች ጋር በስራ ደስተኛ ነህ ወይ ባለህ ነገር? ስለዚህ ያ ኤክስፒሪየንስ ብቻውን ስለመጣ ኤክስፒሪየንሱ ጠቃሚ ነው ብለን እንድንወስደው አይደለም። እኛ ከምንፈልገው መንገድ ካሰብነው ነገር ጋርስ አብሮ ይሄዳል ወይ? መንገዱ ጀስት የሆነ ሰው ስለተጠቀመበት ብቻ ልክ ነው አይደለም። ስለዚህ በዚህ ወይ ሪፍሌክት ማድረግ ይፈልጋል ማለት ነው። እሺ እንደው በስነ ልቦና በሳይኪያትሪ አገልግሎት ላይ ያንድ ሰው ልምድን ማካፈል እንዴት ይታያል? ማለት በሕክምና ደግሞ እንየው እስኪ እናንተ አንዱ ለአንዱ ሼር ሲደረግ ምን አይነት እንትን ያመጣል? ሳይንሱ ምን ይላል? እስቲ ስለሱ እናወራ። ለምሳሌ አይታ ከሆነ አሁን በተለይ ሚዲያ ላይ ውጪ ዌስተርን ካልቸር ላይ አይታ ከሆነ በጣም ታዋቂ የሚባሉ ባለሀብት አክተሮች ምናምን ወጥተው እኔ ከዲፕሬሽን ጋር ነው የምኖረው እንደዚህ ሆኜ አይደል ራስን ስለማጥፋት ነው ሰዎች ምንድነው ኦኬ ይሄን እዚህ ደረጃ የደረሰው ሰው እንደዚህ ካለ እኔ ብቻዬን አይደለም ማንንም ጋር ሊፈጠር የሚችል ነገር ነው። ስለዚህ ኦኬ ስለዚህ ሄልፕ ላግኝ እርዳታ ላግኝ ብሎ ይሄዳል ማለት ነው አይደለ? ከህመም አንፃር ስታየው ለምሳሌ ስኳር ያለባቸው ሰዎች ሊሆን ይችላል በአንድ ግሩፕ ወይ ኤችአይቪ ያለባቸው ሰዎች ተሰብስበው አንድ ላይ ወይ ስትሮክ ፓራላይዝድ የሆኑ ሰዎች አይታ ከሆነ አንድ ላይ ተሰብስበው የሚያወሩባቸው ጊዜዎች አሉ። ያ ኤክስፒሪየንስ እንዴት ነው አንተ ያለፍክበትን ህመም ሰዎች ሲነግሩ የሚቀል ነገር አለው። አንደኛ የሰው ልጅ የተፈጠረው ብቻውን እንዲሆን አይደለም አይዞሌትድ እንዲሆን አይደለም አይደለ? ሰው እንደሚያስፈልገው መጽሐፍም ይናገራል። ስለዚህ ከሰው ጋር ስትሆን የብቸኝነት ነገርህ ይቀልልሃል ማለት ነው። ከዛ ውጪ መታየት በራሱ የሚሰጠው ቫልዩ አለ። በስራህም ገብተሃል አይደለ? በህይወትም ለምሳሌ የሰራው ነገር እንዳለ ትርጉም የለውም። ምንድነው የኔ ኑሮ የኔ ፐርፐስ ያልክ ልጠይቅ ትችላለህ። ግን ታሪክን እንዴት ነው ታሪክን መናገር ስትጀምር ስቶሪውን ቴል ስታደርግ ብሬናችን አለ ሊምቢክ ፓርቱ ነው ይሄ the limbic brain the lizard brain የሚባለው ማለት ነው። በጣም ስሜታዊ ነው። ስለዚህ ብቻዬን ነኝ ደብሮኛል ምናምን ሲል ያኛው ኢሞሽናል የሆነው ነገር ነው እየሰራ ያለው ከፍ ይያለ ይመጣል አይደለ? ግን ታሪክን ናሬት ስታረገው ምን እድል ይሰጣል? ከስሜታዊ ከሆነው አካል ወደዚህ ፍለፊት ፕሪፍሮንታል ኮርቴክስ ወደምንለው ይመጣል። ስለዚህ ሞር ሎጂካሊ የማሰብ ሶሉሽን የመፈለግ የመረዳዳት አይነት ነገር ያመጣል ማለት ነው። ስለዚህ በዛ ኮሚኒኬሽን ውስጥ አንደኛ
ቀጣይነት ያለው ሪሌሽንሺፕ ቢልድ እያደረክ ነው። ሁለተኛ አንተ በራስህ በመታየት ውስጥ ሰውን ሄልፕ በማድረግ ውስጥ ራስህ ሂል እያደረክ ነው ማለት ነው። ሶስተኛ ደግሞ ለሰዎች ኤክስፒሪየንስ እየሰጣቸው ነው። ስለዚህ ለምሳሌ ስኳር ያለባቸው ሰዎች ተሰብስበው አንድ ሰው ጋንግሪን አጋጥሞት እግሩን ከተቆረጠ ቀድሞ እኔ እኮ እንደዚህ ሆኜ ነበር እንደዚህ ባለማየቴ ይሄ ሆነ ሲል እነሱ ኤምፓቲ ይሄ ሀዘኔታ ሳይሆን በአንድ ሰው ጫማ ውስጥ ሆኖ የዛን ሰው ህመም መረዳት አይደል በሱ ቦታ ሆኖ ያስቡታል። ስለዚህ ያዝኑለታል፣ ሰፖርት ያደርጉታል፣ ይረዱታል አይደለ? ሁለተኛ ደግሞ ለራሳቸው ኦኬ ስለዚህ እንደዚህ አይነት ምልክት ሲኖር ቀድሜ መጠንቀቅ አለብኝ እሱ የተጠቀመውን ኮፒንግ ከዛ ደግሞ ቢያጋጥመው ደግሞ መኖር እንደሚቻል ከዛ ጋር ስትሮንግ ሆኖ ማለፍ እንደሚቻል ይማሩበታል ማለት ነው። ስለዚህ በዛ ስቶሪ ውስጥ በሜንታል ሄልዝም በምንም አይነት ሲቹዌሽን ውስጥ እንደዚህ አይነት ነገሮችን ኤክስትራክት ማድረግ ይቻላል ማለት ነው። ስለዚህ ሳይኮሎጂካሊ ሴንስ ኦፍ ቢሎንጊንግነስ አይደለ የአንድ ቦታ ምንድነው እዚህ ጋር የኔ ቦታ ነው እኔ ያለው ብቻዬን አይደለሁም የሚለው ስሜት በራሱ ይሄ ሳይኮሎጂካሊ ሂሊንግ የሆነ ፓወር ስላለው ማለት ነው። ስቶሪ ደግሞ ምንድነው ኮሌክቲቭ አንኮንሺየስ እያለን ስለ ካርል ያንግ ቲዮሪ ያወራን ነበረ። የምንጽፋቸው ታሪኮች የምናስቀምጣቸው ታሪኮች ቅድም ተረት ብለን ስንጀምር የጀመርነው አለ አይደለ የሂሮ አርኬታይፕ ምንለው አለ ይሄ ጀግና የምትለው አይደለ ከዛ በኋላ የሚያድነው ሂል የሚያደርገው ሰውዬ ታሪክ አለ የእናት አለ የአባት አለ። ስለዚህ ከነዛ ታሪኮች ውስጥ ላንተ በሰዓቱ ሪሌት የምታደርገው ካንተ ጋር የሚገናኘውን ካራክተር ትወስዳለህ ማለት ነው። እንዲህ ከሆንኩኝ ይሄንን አረጋለሁ የሚለውንም ሊሆን ይችላል ወይም ደግሞ እንዲህ መሆን ፈልጋለሁ የምትለው። ስለዚህ ያ ሰውዬ ሮል ሞዴልህ ሊሆን ይችላል አይደለ ወይ ሜንተር ሊሆንም ይችላል ማለት ነው። ሳይኮሎጂካሊ በዚህ መልኩ መታየት ይችላል። በህክምናው ዘርፍ ለምሳሌ አንድ ሰው ልምዱን ባንቺ ማመኔታ ሊሆን ይችላል ካነበብሻቸው አንድ ሰው ልምዱን ማካፈል አለበት ተብሎ የሚታሰበው የኔ ቤተሰቦች አሁን ስለ ራሳቸው ልምድ ሲያወሩ አልሰማም። ጠይቃቸው ታውቃለህ? እጠይቃለሁ፣ ዝም ይላሉ። እንዴት አድርገህ ነው ግን የምትጠይቀው? እሱ ነው አሁን ጥያቄው፣ እንዴት አድርገህ ነው የምትጠይቀው? እስቲ እሱን ዳይሬክት እንድታደርጊ ነው ማለት የእድሜስ ጋፕ አለ ወይ? አንድ ሰው አሁን በጀነሬሽናችን 20 ዓመት የሞላው ሰው ማይ ኤክስፒሪየንስ እያለ ሊያወራ ይችላል። እኔም በዛ ውስጥ ነኝ ማለት ነውና ብድግ ብዬ እኔም ተነስቼ እኔም ሼር ማድረገው ኤክስፒሪየንስ አለኝ ማለት ይችላል። የእድሜ ጋፕ ሊኖር አይገባም። ብዙ ነገሮች ያከናወነ ሰው ሊሆን አይገባም። እንደው የምንሰጠው ምናምን ነገሮች መኖር አለበት ብለን ማሰብ የለብንም። እስቲ እዚህ ላይ ኮሜንት አድርጊ። እስቲ ልጠይቅ። እሺ፣ እንደ አንድ የጤና ባለሙያ ዛሬ ልታከም ነው ማለት ነው። ልጠይቅህ። የካንሰር ስፔሻሊቲ ዋርዶች በጣም ህፃናት ለገና በ7 ዓመታቸው ምናምን 3 ኬሞቴራፒ ሰርጀሪ ምናምን ተሰርቶላቸው ስቲል ስማይል ያደረጉ ደህና ነኝ እኮ ምናምን የሚሉ ልጆች ጋር ሰርተ ወይ አይታቸው ታውቃለህ? ወይ አንድ ሁለት አጋጥሞኛል። ከነሱ የተማርከው ነገር የለም? አለ፣ በጣም አለ፣ ያጋጠሙኝ አሉ። ግን አፍራሽ ነው ማለት በቃ ምን ልበልሽ፣ እኔ እማዝነው ይበልጣል። ከዛ ያው በእነሱ ውስጥ እግዚአብሔርን ማመስገን እንዳለ አያለሁና ግን እኔ ደግሞ ለነሱ ማዝነው ይበልጥብኛልና አለ። ከብዙ ነገሮች እኮ እንደው ተፈጥሮን ራሱ ስንመለከተው ከተፈጥሮ የምንወስደው ልምድ አለ፣ ልምድም አለ፣ ትምህርትም አለ በራሱ ማለት ነው። ስለዚህ ኤክስፒሪየንስ የሚለው እነዚህ ልጆች ጋር ሄደ ስታወራ ውስጥ ጥንካሬን መታገልን አንዳንዴ እናትየው ቁጭ ብላ ያለቀሰች ልጇ እንዴ ማሚዬ ይሄ እኮ እንደዚህ ነው አይደል ላይክ መርፌ መወጋት በጣም የሚደክም የሚሰለች ነገር ነውና አንተ ለነሱ ተሳቀቃለህ። እነሱ ግን አረ ይሄኛው እኮ ያመምት ኦኬ ምናምን ብለው እጃቸውን ቀልል አድርገው ይሰጡሃል አይደል? ስለዚህ እኔ እናንተ ባልቆምንበት ቦታ ገብቷል አይደል? ያንን ኤክስፒሪየንስ እነሱ ናቸው የሚያውቁት። ስለዚህ እድሜው አይደለም። አንዳንዴ ረጅም ዓመት ኖሮ ምንም አይነት ልምድ የሌለው ሰው ይኖራል። ስለዚህ እድሜው ሳይሆን ባለፈበት የህይወት ውጣ ውረድ ውስጥ ሪፍሌክት አድርጎ ላንተ ትርጉም ሊሰጥህ የሚችል ያንድንም ነፍስ መነቃቃት ተስፋ ማድረግ አንድንም ሰው ወደ ተሻለ መንገድ መግፋት የሚችል ልምድ ካለ ያኛው ልምድ ሼር መደረግ ይችላል። ስለዚህ ህፃናቶችን አስባቸው
ከህፃናት አንደበት ፈጣሪ እኮ ብዙ ነገር ያዘጋጃል አይደል? እነዚህ ልጆች አዎ ህመማቸው ያሳዝናል፣ ያስፈራል አይደል? ግን የእግዚአብሔር ክብር እንዲገለጥበት ከሆነ ይሄ ነገር የተሰጣቸው በቃ እቺ ምድር እኮ ላይክ መታ ሁሉም ነገር አልጋ ባልጋ እንዲሆን አይደለም፣ ለስቃይ ነው የተፈጠር ነው። ስለዚህ ማለፋቸው ካልቀረ በዛ ስትሪንግዝ ውስጥ እንዲያልፉ ያረጋቸው ግን ፈጣሪ ነው። አትሊስት ያንን ነገር ከዛ ውስጥ መውሰድ እንችላለን። ስለዚህ ነገሮቹን የምናይበት መንገድ ነው እንጂ ልጆቹን ብትጠይቃቸው ኤክስፒሪየንሳቸውን ሲነግሩ በጣም ነው የሚያስደምሙት አይደል? ስለዚህ ኤክስፒሪየንስ አንደኛ ናሬት እንደሚያደርገው ሰው ነው፣ የምታይበት አንግል ይወስነዋል። ሼር የሚያደርገው ማንም ሰው ሊሆን ይችላል። ከታናሽም ትማራለህ፣ ከታላቅም ትማራለህ። ስለዚህ እድሜው ሳይሆን ያለፍክበት መንገድ። በጣም ጥሩ። እንደው ለማጠቃለያ ቢሆን ብዬ ደግሞ ማስባታለች አንድ ጥያቄና አሁን ከወደዛ ልመለስ ነው መሰለኝ። ልምድ አለው የሚባል ሰው ምን አይነት ሰው ነው? ይሄ ነገር አልመለስም። ድጋሚ ዞረን ተገናኘና ለምንድነው ይሄንን መጠይቅሽ? አንዳንዴ አቺቭመንት ነው በራሱ ልምድ ነው ማለት ነው። ፌሊሪቲ ልምድ አይሆንም ማለት ነው። የሆነ ሰው ብድግ እያለ ላይሳካለት ይችላል ሊያደርገው የሚችለው ነገርና አቺቭ ያደረገ የተሳካለት ጥሩ ያገኘ ብቻ ነው ልምዱን ሼር ማድረግ አለበት ብለሽ ታስቢያለሽ ወይስ እንዴት ነው? ይሄንን በሕክምና ላይ አጋጥሞሽ ያውቃል? አሁን አንቺ ቆይ ኬፕ እናድርገውና አቺቭ ያደረገ ብቻ ነው ልምዱን ማውራት ያለበት ብለሽ ታስቢያለሽ? እስቲ ንገሪኝ ስለሱ በደንብ አብራሪ። አቺቭመንት ሲጀመር ምንድነው? ለምሳሌ ሱስ ውስጥ አሁን አቺቭመንት ምንድነው ሪዲፋይን መደረግ የለበትም ወይ? ለምሳሌ ለኔ አቺቭመንት ምለው ነገርና ሌላ ሰው አቺቭመንት የሚለው የተለያየ ነገር ነው። እሱንም ስላለ ነው ተከታታይ አይደለ? ለምሳሌ አንዳንድ ቀን በህይወት መኖር ዛሬ ላይ እንደ የናዚን ጦርነት ምናምን አስበውና የነ ቪክተር ፍራንክን the meaning of life ምንድነው man searching for meaning የሚለው መጽሐፍ ምናምን ካየኸው የዛሬ ትርጉም ዛሬ ላይ ቆመን ያላት ትርጉም ነው በጣም ቫልዩ የምንሰጣት ላይ ማለት ነው አይደለ? ስለዚህ ለዛ ቀን ሰክሰስ የሚባለው ነገር በህይወት መቆየት ሊሆን ይችላል አይደለ? የሆነ ቀን ደግሞ መንገድ ላይ ሲሄድ የሆነ የቸገረው ሰው ማንሳት ሰክሰስ ሊሆን ይችላል። ስለዚህ የህይወት ትርጉማችን ሰክሰስ ብር ማግኘት ቫልዩ ይሄ መጨረሻ ላይ የሚወጡት አውትካሞቹ ላይ ይሄ አይደለ? መጨረሻ ጎሉ ላይ ቤዝ ካደረግነው ያው ሁሉም ሰው ሰክሰስፉል ላይ ሆኖ ግን ፕሮሰሱ መንገዱ አይደለም ወይ እንደ ሰክሰስ መታየት ያለበት? ከትላንትና ዛሬ የተሻለን መሆናችን መምጣታችን አይደለም ወይ እንደ ሰክሰስ መታየት ያለበት? ትላንት ከነበረኝ ዛሬ የተሻልኩኝ መሆን አንድ ስቴፕ እንጂ አለበለዚያማ ሁሉም ሱፐርፊሻልና አቃ መታየት በግዛት መቻላችን ብቻ ነው ወይ ሰክሰስ የሚሆነው? ስለዚህ አሁን ለምሳሌ ይሄ ቡክ ክለብ ምንድነው መጽሐፍ የሚነበብበት አለ አይደል? ፒኤችዲ ከያዙ ሰዎች የበለጠ መጽሐፍ የሚሸጡ ሰዎች እዛ ቁጭ ብለው በማንበባቸው በጣም ገራሚ ትንታኔ ይሰጣሉ። እነዚህ ሰዎች ሰክሰስፉል አይደሉም ልትል ትችላለህ? ማለት ቁጭ ብለን ስናያቸው በሐሳብ ምጡቅ ሆነዋል። የኑሮ ጉዳይ የህይወት ጉዳይ ሆኖ የሰጡን ምንድነው የሚኖሩት ኑሮ ብዙ ብር ላይ ኖራቸው ወይም ደግሞ በሰዎች ደረጃ ትልቅ መኪና ላይ ይዙ ላይ ለብሱ ይችሉ ይሆናል። ግን ሞር ከሌላ ሰው ሄደ ብታወራቸው ሐሳብ መፍትሄ መንገድ የሚያሳዩ ሰዎች ከሆኑ እነሱስ ኤክስፒሪየንሳቸው ማተራ ያደርግም ልንል እንደውም የነሱ ሞር ሳይበልጥ ይቀራል ትላለህ? ትክክል። ስለዚህ የግድ ሰክሰስፉል የሆነ ሰው ብቻ አይደለም። እኔ እንደውም ብዙ ጊዜ ይሄ ያለ አይደለ ድሮ ላይ እኮ እንደዚህ ነበርና እንትና ወደቀ እንደዚህ አይነት ቦታ ነው ያለው የሚባሉ ሰዎች አይደለም ምንድነው እነሱ ማናወራቸው? ምክንያቱም ከሰው ልጅ ውድቀት ራሱ አትሊስት እንዲ ማድረግ የለብንም ነበር። ኦኬ ይሄ እንዲ ቢሆን ጥሩ ነበር የሚለውን የምንማረው ከነዛ ሰዎች ነው አይደለ? ስትጠይቃቸው አዎ እኔ እኮ በደና ዘመን ያለኝን ብር ስበትን ኖርኩኝ ጥሩ ጓደኛ በዙሪያ ያልነበረም ለዚህ ሆንኩት ለዛ ነው ሲሉ ሐዘኔታ አለ መርዳት መፈለገህ አለ። ከዛ ውጪ ግን እኔ ስኖር በዙሪያዬ ጥሩ ሰዎች እንዲከቡኝ ያለ ምክንያትና ያለ ነገሮች እንዳልበትን ከዛ ሰው ማራለው ማለት ነው። ስለዚህ ኤክስፒሪየንስ ማለት እኔ እዚህ ጋር ደርሻለሁ ይሄኛው ነው የሚለው አይደለም። እነዚህ ሰዎች ኖረው ለካ ይሄም ልክ አይደለም እንዲህ መሆን ነበረበት
የሚሉንንም ነገር ማየትና መውሰድ መቻል ስላለብን ማለት ነው። በጣም ጥሩ። እንደው ወደ መጽሐፍ ቅዱስ ደግሞ መጣ እንበልና ከመጽሐፍ ቅዱስ የትኛው ኤክስፒሪየንስ አንቺ መጽሐፍ ቅዱሳዊ እናርገው የትኛው ይመስጥሻል? ከገሌ ልምድ ወሰድኩ የምትዩ መጽሐፍ ቅዱስ በራሱ ሰውን ይገነባል በትክክል በራሱ ብቻ ሳይሆን ሙሉ የሚያደርገን መጽሐፍ ቅዱስ ነው ብዬ አምናለሁኝና በስነ ልቦናው ትጠቀሙበታላችሁ ብዬ አስባለሁ መጽሐፍ ቅዱስን እና እንዴት አድርጋችሁ ነው መጽሐፍ ቅዱስን የምትጠቀሙት? የትኛውስ ይመስጥሻል አንቺ? እሱን እኔ እንደ አንድ ሳይኪያትሪስት ኖርማሊ ፕሮፌሰር መስፍንም ሲያስተምሩ እንደዚህ ይላሉ። ሪሊጅን አንድ ሰው ዲስከስ ማድረግ ካልፈለገ ቴራፒ ላይ የምታመጣው ነገር አይደለም። ከዛ አይደለ ትምህርትና ጤና ይሄ ሰኩላር ናቸው፣ ሰፓሬትድ ነው። ግን ሰዎች ሂል የሚያደርጉት በሚያምኑበት ነገር ነው። ስለዚህ የሚያምኑት በፈጣሪ ከሆነ ነው ስለ ፈጣሪ አናወራም አንልም አይደለ? በተማርክበት ሌቭል ዲስከስ መደረግ ባለበት ታረጋለህ። ስለዚህ አንድ ኢስላሚክ ሪሊጅን ፎሎ የሚያደርግ ሰው ካለ ስፒሪቹዋሊ ሄልፕ ወደሚያደርገው ሰው ሄዶ ያኛውን ሄልፕ እንዲያገኝ ከዛ ሳይካትሪክ ሰፖርቱን ደግሞ እኔ በምችለው ማደርገው ሶ በአንድ ኦርቶዶክስ የሆነም ሰው ካለ እኔ በማቀው ሌቭል እዚህ ድረስ ነው ማቀው። ከዛ ውጪ ግን ቤተክርስቲያን ሂዱ፣ መድኃኒታችሁንም ስትወስዱ ጸበል እየተጠመቃችሁም ከሆነ አይደለ ቅባ ቅዱስም ቅዳሴም ኢቭን መድኃኒት ይጠይቁናል አይደለ? ፔሸንቶች እጾማለሁ እስከዚህ ሰዓት ካሉ የሚቻሉት መድኃኒቶች ሰዓት ወደ ማታ ወይ ወደ 9 ሰዓት የምናደርግላቸው። ስለዚህ ይሄኛው ስፒሪቹዋሊቲ አንደርስታንድ ማድረግ ነው። because የሰው ልጅ ካመነ ነው የሚድነው። ምክንያቱም ጸበል ሁለት ሰው ሄዶ አንዱ ሊድን አንዱ ላይድን ይችላል። የሚያድነው እምነቱ ስለሆነ ማለት ነው። ጥበብንም የሰጠው እግዚአብሔር ነው አይደለ? ስለዚህ ይሄን ጥበብ ለመልካም ከተጠቀምንበት ፈጣሪ እንዲከብርበት ከፈለገ በፈለገው መንገድ ነው ያንን ሰው ሊያድነው የሚችለው። ስለዚህ ይሄንን ካልኩኝ ለኔ ቅድምም እንዳልኩ የኢዮብ ታሪክ በቃ ማለት ቅድምም እያልኩ ነበር ፖዚቲቭ ሰክሰስፉል ስቶሪ ብቻ ነው ወይ ሰክሰስ የሚባለው? because የኢዮብ ታሪክ ሲነሳ የትኛው ታሪኩ ነው ትዝ የሚለን? ኢዮብ ባለጸጋ እንደነበር ምናምን እኮ አይደለም። መቸገሩ መታመሙ አይደለ? ከዛ ውስጥም ግን እንደሚወጣ ነው። ተከከለ እና ከናቴ ሆድ ውስጥ ራቁቴን ወጥቻለሁ በቃ ወደ ምድርም እንደዛ ነው መለሰው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ስለዚህ ኦኬ ሲሰጠኝም ሰጥቶኛል፣ ሲወስደውም ወሰደው። ግን አትሊስት ፕሪዘርቭ መደረግ ያለበት አንደኛ ትግስታችን ነው፣ ሁለተኛ እምነታችን ነው። ተከከለ ያገኘነው ልናጣ እንችላለን፣ አጥተን ልናገኝ እንችላለን። ግን ኤቭሪቲንግ ኤክስትራ ነው በቃ ህይወት አይደል? ኢዮብ ኤቭሪቲንግ ተወስዶበታል። የራሱ ነፍሱ ብቻ ነው በቃ ህይወቱ ናት የቀረችው። እና እሱ ብቻ እንኳን ቢቀር ግሬትፉል መሆን እንዳለብን ላይፍ። ስለዚህ ያ ስቶሪ መቀመጡ ያንዳንዱ ባይብል ውስጥ የተለያዩ ታሪኮች አሉ አይደል? የሳምሶንን ስትሬንግዝ ማየት ትችላለህ አይደል? የመቅደላዊት ማርያም ስቶሪ አለ አይደል? እንትን ነው ስቶሪ መመረጥ አለበት ወይ ኤክስፒሪየንስ ስትል ሴተኛ ዳር የነበረችዋን ሴት አይደለ በቅዳሴ ላይ ኤቭሪዌር ላይክ ትምህርት ሲሰጥ ሁሌ ትነሳለች አይደለ? ታሪኩ ሴተኛ ዳሪነቷ አይደለም። ከሴተኛ ዳሪነቷ ባሻገር እግዚአብሔር ለሁሉም ምህረት እንደሚያደርግ ሰው በልቡ ከተመለሰ መልካም እንደሚሆንለት ማያ ነው። ስለዚህ ኤክስፒሪየንስ ሲባል ገባህ አይደል? የፈለገ ጥቁር ቆሻሻ ውስጥ የማይነጻ ነገር ውስጥ የሚመስል ውስጥ ብትኖር ከዛ መማር እንደምንችል የምታይበት ታሪክ ነው። ስለዚህ ኤኒ ኤክስፒሪየንስ እዛ ውስጥ ያለው ምድር ላይ ደግሞ አሁን ሪሌት የምናደርገው ምንድነው? እኔ አሁን ለምሳሌ ተማሪዎች ይኖሩኛል አይደለ? የሕክምና ተማሪዎች ከኔ ኤክስፒሪየንስ ምን ትማራላችሁ ምናምን ብትላቸው እኔ ስለምን አወራለሁ? ዲፕሬስድ ሆኜ አውቃለሁ። ለምንድነው ሕክምና ትምህርት ቤት የገባሁት? ምን አንገልቅሉኝ ነው ምናምን ያልኩበት በጣም ብዙ ቀን ይኖራል። ኢቭን ሐኪም ፖድካስት ላይ ተኮነ ኢንተርቪው ላይ እኔ ሁሌ ትዝ የሚለኝ ይሄ ትምህርት የልጄን ሳቋን ወሰደባት ብላ ታውቃለች እናቴ። there are days በቃ የሰው ህመም ማየት ይሄ ማልቀስ በየቀኑ እንዴ ለዚህ ነው እንዴ የተፈጠርኩት የሚያስበልቀን። በስራ ምክንያት ከፈጣሪ ጋር የምትጣላበት ቀንም ይኖራል። በተለይ ይሄ ጨቅላ ህፃናት እጅ ላይ ይዘህ ህፃን ሲሞት እሺ ትልቁ ሲሞት ይሄኛው ለምንድን ነው ገብቶሃል አይደል? ግን ከጊዜ ጊዜ ይሄውላ ማለት ብቻ ማለት ብዙ ሰው እንደዛ ውስጥ ያልፋል።
ከዛ እዚህ ጋር ደግሞ ቆሜ እኔ የምር ህክምና የገባውበትን ቀን ወይኔ ብረግመው ምናምን በቃ ማለት ሰው እንዴት ይገባል እንዳትገቡ ምናምን ብዬ መከርኩበት ቀን አለ። ግን በጣም ወደምወደው ፊልድ አሁን ሳይኪያትሪስት ሆኜ ቆሜ ሰው ስረዳ ምናምን በጣም የምወደው ቦታ ነው። እዚህ ያደረሰኝ ግን የግድ እዛ ውስጥ ማለፍ ነበረብኝ የዚህ ለመድረስ። ስለዚህ እዛ ሰዓት ላይ ገብቷላ እንዲህ ተሰምቶኛል ብዬ መናገሬ በእርግጠኝነት ከታች እየመጣ ያለ ሰው ያልፋል ወይ ደግሞ እንዴት ነው ሲያልፍ ይረሳል መሰለኝ። ብዙ ሰው ምንድነው የሚለው አረ ዩል ቢ ኦኬ ምናምን ኖ እንደዛ ዩል ቢ ኦኬ ሳይሆን እኔም እንዲያልፈ ነበር ይሄኛው እንደዚህ ተፈጥሮ ነበር የሚለው ለሰዎች ሪሌት እንዲያደርጉ በጣም አይደል ኤክስፒሪየንስ ኦኬ። ስለዚህ ተስፋለኝ እኔም ሜቢ ፋይት አደርጋለሁ አልፋለሁ። ግን ፋይታችን ይለያየውናል ገብቷላ። አሁን ለምሳሌ 4 አመትና 5 አመት ሜዲሲን ደግሞ ይወጣ ሰው ይኖራል። ያልደገመ ሰው ነው የደገመው ሰው እኩል አይደለም ኤክስፒሪየንሳቸው ኢሞሽናል ያላቸው የተሸከሙት ነገር ተመሳሳይ ላይሆን ይችላል። ግን ከሁለቱም አንተ ደግሞ የምትወስደው ነገር ደግሞ ይኖራል። በጣም ጥሩ ዶክተር ቃልኪዳን በቀለ እዚህ ድረስ መጥተሽ ይሄን የመሰለ ኢንተርቪው ስለሰጠሽን በጣም አመሰግናለሁ። ብዙዎች ምዕመናን፣ ብዙዎች አባቶች፣ እናቶች፣ ወንድሞች፣ እህቶች በየቦታው ያላችሁ ሰዎች ያለፋችሁበትን ልምዳችሁን ያሳለፋችሁትን ህይወት ብትናገሩት ለሰው ልጅ ጠቃሚ ይሆናል ብለን እናምናለን። አንድ ትውልድ አንድ ሰው መመለስ እንደምትችሉ ስለምናምን ይህንን በማሰብ ዶክተር ቃልኪዳንን ይዣት ቀርቤ የልምድ ማካፈል ጥቅሙ በስነ ልቦና እንዴት ሊታይ እንደሚችል ማብራሪያ ሰጥታናለች። መርሃ ግብሩን በማዘጋጀትና በማቅረብ አብሬያችሁ የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁኝ። ከተቀሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ እንድትቆዩ ግብዣዬ ነው። መልካም ቀን ይሁንላችሁ።